ጌታ ሆይ ለጸሎት ፊት ቆሜያለሁና እባክህን ጌታዊ ጸሎቴን ስማ። ጌታ ሆይ ሰውን ሁሉ ጠብቀው። ጌታ ሆይ በየትኛውም እምነት ያለን ሰው አንተ ጠብቀው፣ አንተ እርዳው። ጌታ ሆይ ሴቷን እርዳት። ለብሳ አጥባ ለብሳ ተቀብታ ተውባ ስትወጣ የደላት የተመቻት ምንም አይነት ጥያቄ የሌለባት ጭንቀት የሌለባት ትመስላለች። ጌታ ሆይ በዚህ ሁሉ ነገር ላይ ብዙ ጥያቄ ያለባት ጌታ ሆይ የትዳር ጥያቄ ያለባት በሰላም የመኖር ተረጋግቶ የመኖር ነገሮቿን ሰው በቅን አይምሮ በመልካም ነገር እንዲረዷት ጥያቄ ያለባት ጌታ ሆይ ወንዱ አምሮበት ለብሶ ታጥቦ ሲወጣ ሸሚዙን ቀይሮ ሲወጣ ሰውነቱ ስለሰፋ ሰውነቱ ስለወፈረ ደረቱ ስለሰፋ ያለው የከበረ የጠገበ ይመስላል። ጌታ ሆይ ኪሱን ውስጡን ስለሚያውቅ ጌታ ሆይ ጥያቄ ያለበት ጌታ ሆይ ጥያቄውን መልስ። ጌታ ሆይ እናቷን አሮጊቷን ትልቁን ሽማግሌውን ሕፃኑን ባልቴቱን ሁሉ ጌታ ሆይ ኑሮ አመቻችለት። ጌታ ሆይ ዛሬ ሰው በልቶ ማደር ከብዶታል። ጌታ ሆይ በልቶ ማደር መኪና የመግዛት ያህል ከብዷልና ጌታ ሆይ የሰውን ጥያቄ የሰውን ሁኔታ አንተ መልስ። ፈጣሪ ሆይ በየትኛውም ዘመን ሰው ለሚያምንበት ይሆንልኛል ብሎ ለሚያስብ በእድሜ ለሚበልጠው ቤተክርስቲያን ወይ በእምነት ተቋም ይከታተላል ብሎ ለሚያስበው ለእምነት መሪ ለተለያየ ሰው ጸልይልኝ ብሎ አደራ ይጥልበታል። ጌታው እኔም ኃጢአተኛና በደለኛ ከንቱ እዚህ ግባ የማልባል በተለያየ የኃጢአት ስራዎች ሁሉ የቆሰልኩ እኔን አንዳንድ እህት ወንድሞቼ እባክህን ጸልይ፣ ስለ ስኬት ጸልይልን፣ ስለ ሀብት ጸልይ፣ ስለ ትዳር ጸልይልን፣ ስለ ሁኔታዎች ሁሉ ጸልይልኝ ያሉ ጥያቄ ያመጡልኛልና ጌታ ሆይ ማንነቴ ይሄ የከፋ የከረፋ ማንነቴን ሳትንቅ በፊት የቆምኩ እኔን አክብረኝ። ጌታ ሆይ ጸሎቴን ትሰማ ዘንድ እለምናለሁ። ጌታ ሆይ ስለ ሁሉ ነገር ስም ይባረክ። ጸሎቴን ስለሰጠኸኝ ስለሰማኸኝ አመሰግናለሁ። ክብር ምስጋና ሁሉ ለአንተ ይሁን ለዘለዓለሙ።